ነው ተከሳለ ወዳጅ? ፍርሃት። አይ የምፍራት አመጣብኝ ደም ወንድሜ የ2019 በጀት ዓመት የገቢ እቅድን አልሰማም መሰለኝ። አንተ ህጋዊ ነጋዴ ነህ። ሽያጮችን በሙሉ በደረሰኝ ነው የምትፈጽመው። የሚጠበቅብህን ግብር በወቅቱ የምትከፍል። ታዲያ ምን ያስፈራል? አንዳንዶቹ ሲያወሩ እንደሰማሁት እቅዱ ከፍ ያለ ስለሆነ ያው ግብር ከፋዩ ላይ ነው የሚጫነው ብዬ ነው። አሉባልታ አይጠቅምም። ትክክለኛ መረጃ ከሚመለከተው አካል ጠይቆ መረዳት ይበጃል። የ2019 የገቢ እቅድ ታሳቢ ያደረገው መደበኛ ነጋዴውን ጫና ውስጥ መክተት አይደለም። ይልቁንም እስከ ዛሬ ያልተዳሰሱ የገቢ ምንጮችን በመለየት የግብር መሰረትን ማስፋት፣ ህገወጦችን ወደ ህጋዊ መስመር ማስገባት፣ ለህጋዊ ግብር ከፋዮች የተቀላጠፈና የዘመነ የግብር አሰባሰብ ስርዓት በመዘርጋት ምቹ ሁኔታዎችን መፍጠር ነው። እንዴት መሰለህ? ቫት ተመዝግበው በደረሰኝ የማይገበያዩ ህገወጦችን፣ ቫት መመዝገብ እየተገባቸው ያልተመዘገቡትን፣ የደሞዝ ግብር ከሰራተኞቻቸው እየቀነሱ ለራሳቸው ካዝና የሚያስቀሩ ህገወጦችን ወደ ህጋዊ መስመር ለማስገባት እየተሰሩ ያሉ ሰፋፊ ስራዎች አካል ነው። ይህ ማለት ደግሞ ነጋዴው በሰራው ልክ የሚጠበቅበትን ግብር በትክክለኛው መጠን ለመንግስት መክፈል ግዴታው መሆኑን መዘንጋት የለበትም። ስለዚህ ህጋዊና መደበኛው ነጋዴ የሚደርስበት ጫና አይኖርም። አትስጋ። ፍትሃዊ የግብር አሰባሰብ ለአዲስ አበባ ብልጽግና። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ